ፈለገ አትናቴዎስን ባለፈ ሥራ መኮንንና ማሸማቀቅ ማለት ፈለገ አትናቴዎስን ለኛ ተውት። ፈለገ አትናቴዎስን ማሸማቀቅ ማለት መጽሐፍ ቅዱስን እንደማታውቁ ወይም አለማወቅ መሆኑን ይገለጻል። እኔን የወለደች እናት ከፍ ዝቅ ተደርጋ ስትዘለፍ ነበር። አልደነቀኝ። እግዚአብሔር በሚያውቀው ለምንድን ያልደነቀኝ? እንኳን እኔ የክርስቶስ ኢየሱስ እናት ድንግል ማርያም ስትዘለፍ የለም ወይ? በደኩማኑ መናፈቃን እንትና ፈለገን ታቋላ ፈለገ አትናቴዎስ በቃ በጣም በቃ እውነት ምን ብለውታል መሰለ? እንደው እኔ ይሄን ነገር ብታደርሱልኝ ደስ ይለኛል። ተጽዕኖ ፈጣሪ ብለውታል አይደል? እሺ ተጽዕኖ ፈጣሪ ነው። ዲያቆን ፈለገ አትናቴዎስን ፕሮፋይል ፒክቸር አድርጌያለሁ። እንደውም በቃ አይነሳም፣ እሱ ነው የሚሆነው፣ ይቀጥላል። በዛ የምትቃጠል ካለ ምንም ልረዳህ አልችልም፣ ገና ትበግናለህ። ፈለገ አትናቴዎስን ባለፈ ሥራ መኮንንና ማሸማቀቅ ማለት ፈለገ አትናቴዎስን ለኛ ተውት። ፈለገ አትናቴዎስን ማሸማቀቅ ማለት መጽሐፍ ቅዱስን እንደማታውቁ ወይም አለማወቅ መሆኑን ይገለጻል። ለምን ከተባለ እግዚአብሔር አምላካችን እነ ቅዱስ ጳውሎስን ራሱን ፈጣሪን ሲገዳደሩና ራሱ ፈጣሪን ደግሞ ሲያሳድዱ የነበሩትን ማን እንደሆነ የምታሳድደው ታውቃለህን? ይልቅስ ችንካሩ ይብስብሃል ብሎ በዚህ በበደላቸው ያልናቀ ኃጢአተኞችን ይቅር የሚል እንደውም ደግሞ አሳዳጆችን መርጦ የራሱ ንጹሕ ዕቃ የሚያደርግ አምላክ ስለሆነ እኛም ከፈለገ አትናቴዎስ ጎን መሆናችንን ልታውቁና ልትረዱ ይገባል። ፈለገ አትናቴዎስን ባለፈ ሥራ መኮንንና ማሸማቀቅ ማለት እግዚአብሔር አምላክ እነ ማርያም እንተ ዕፍረትን ይቅር አላለም በደላቸውንም አላስተሰረየም እንደማለት ይመሰልባቸዋል፣ ወይም ደግሞ እንደዛ ያለመዋቃችሁን ይገልጽባቸዋል። ስለዚህ ኃጢአተኞቹን ይቅር የሚል እሱ ደግሞ እነኛን ኃጢአተኞች ለራሱ መሳሪያ አድርጎ የሚጠቀም አምላክ ስለሆነ አሁንም ፈለገ አትናቴዎስ እየሰራቸው ያሉ እንደነ ዮሐንስ አፈወርቅ ቤተክርስቲያንን ከፍ የሚያደርግና እንዲሁም የቤተክርስቲያንን ጠላቶች የሚያሳፍር ስለሆነ ከፈለገ አትናቴዎስ ጎን መሆናችንን አትርሱት እንላለን። እግዚአብሔር ቤተክርስቲያንን ከፍ ማድረግ ከሚሰሩ ሰዎች ጋር ይሁን እያልን መልእክታችን ይድረሳችሁ። ፈለገ አትናቴዎስ በርታልን። እኔን የወለደች እናት ከፍ ዝቅ ተደርጋ ስትዘለፍ ነበር። አልደነቀኝም። እግዚአብሔር በሚያውቀው ለምንድን ያልደነቀኝ? እንኳን እኔ የክርስቶስ ኢየሱስ እናት ድንግል ማርያም ስትዘለፍ የለም ወይ? በደኩማኑ መናፈቃን ይሄ የሚደንቅ ነገር አይደለም። የሆነ ሰዓት ላይ እኔ የድንግል ማርያም ክብር ሲነካ እጅግ በጣም ያበሳጨኝ ነበርና አንድ ትልቅ መምህር ያሉኝን ነገር ላስታውሳችሁ። ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን ለመጥፋት እንደመሞከር ነው። ምክንያቱ ደግሞ ለምንድን ነው አሉ? ድንግል ማርያምን በሰማይ ላይ እንደ ፀሐይ ያሰለጠናት ክርስቶስ ነው። እንደ ፀሐይ ያሰለጠናት ክርስቶስ ነው። እና የክርስቶስ እናትን ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን እንትፍ ለማለት እንደመሞከር ነው። አንድ ሰው የፀሐይ ግለት አቃጥሎኛል ብሎ ምራቁን ወደ ፀሐይ እንትፍ ቢል ምራቁ ፀሐይ ላይ ይደርሳል? አይደርስም። ምራቁ ተመልሶ ፊቱን ያቆሸዋል እንጂ በምንም ታምር ምራቁ ፀሐይ ላይ ደርሶ ፀሐይን አያቆሻት። እናትነትም ክብር ነው ጋይስ። እሺ እናትነት ክብር፣ የማንም እናትነት ክብር ነው። የግድ አሁን እኔ ፈለገ አትናቴዎስ እናት ስለሆነ አይደለም እያልኳችሁ ያሉት። የተሙም እናት፣ የቢኒም እናት፣ የመምሬ ፍሬምም፣ ያንተንም እታች ያሉትም የመምር የሌሎችም እዚህ ውስጥ ያላችሁ የእህት ወንድሞች እናቶች በአጠቃላይ የእናትነት ጸጋ፣ የእናትነት ክብር አላቸው። የእናትነት ክብርን ማንም ሊያዋርደው አይችልም። በቃ ይሄ እጅግ በጣም እጹብ ድንቅ የሆነ ስጦታ ነው። በማህፀናቸው ነፍስን የሚያክል ነገር ነው ኦኬ ጸንሰው የሚወሉት። ይሄ ትልቅ ስጦታ ነው። ከአምላካቸው ከእግዚአብሔር ዘንድ የተሰጣቸው ትልቅ ስጦታ ነው። እናትን መዝለፍ በነገራችን ላይ ሊመስል ይችላል የኔን እናት ያዋረደ ወይ ደግሞ የኔን እናት ያጓዝ ወይም ደግሞ በተቃራኒው ፈለገ አትናቴዎስ እንዲበሳጭ ያደረገ ይመስላል። ሕያው እግዚአብሔር ምስክሬ ነው። በፍጹም የኔን እናት ክብሩ አይነካም። ፈለገ አትናቴዎስን በመዝለፍ ክብሩን ልትነኩ የምትፈልጉ ሰዎች ስለ እውነት ነው የምላችሁ፣ ሳልከፍላችሁ እኔን ፕሮሞት እያደረጋችሁ ነው እንጂ የምትሄዱት የፈለገ አትናቴዎስን ክብር ዝቅም ከፍም ልታረጉት አትችሉ። ፓስተር ሶፊ እኔ አንተን ባወራ ደስ ይለኛል። የመጽሐፍ ቅዱስ መረዳቱ ካለ እኔ አላወራም እያወራን ነው። አላወራም
እንደውም አላወራም። እኔ አልችልም፣ አማርኛም አላውቅም። አገልጋይ አይደለም እንዴ ፓስተር ሶፊ? አላውቅም፣ አማርኛ እኔ ጠፍቶብኛል። አላወራም። በምንኛ ቋንቋ ላውራ? በምን ቋንቋ ላውራ ፓስተር ሶፊ? ሶፊ እነዚህ ሰዎች ብልጥ ናቸው። ይኸውልህ ሲያወሩ ቀስ ብሎ ነው የሚያወሩት። ቀስ ብሎ ስለሚያወሩ ዶንት ትራይ ቱ ቢ ስማርት ምናምን ነገር። እኔ ከኔ ጋር ስታወራ ፈለገ እባክህ እኔ ወድቆ አዳምጥ። እኔ ኢየሱስ ክርስቶስ ብዬ ስለጮኩ አንተ ኢየሱስ ስላልክ የሚጸድቅ ነገር የለውም። የሆነ ነገር ወንድምህን ይመስላል ፓስተር ሶፊ። ምንም በቃ ይሄ እንደ ጎተተ ካሴት ስለፈጠንኩ የሚመጣ ነገር የለም። እያወራን ያለንበት መንገድ አለ። በዛ መንገድ አማርኛ አሜን ይላሉ አለ። አንተ ማይክል ሚዩት አድርገው እና ቁጭ አደርጋለሁ። እሺ ይኸውልህ ጌታ ይባርክ። ነገሩን ዲያቶኒክ እና ፔንታቶኒክ አታርገው። በቃ እናውራ። እያወራን ደህና እያወራን እስካሁን በቃ ማውራት አድርጌ ነው የሚገርም። ማይክል ሚዩት አድርገው። ጭራሽ ከነሻርኩ የድሮ ያንተ ነው። ተራው ይላውራ። አይ ነው በቃ እንደዚህ ነጭ ወታ አያስፈልግም። ማውራት አቅም ያለው ሰው ያወራ። አንተ እኮ ነው የምታስጨዋል እኮ ፈለገ። አንተ እኮ ነው አረ ይሄ ምን አይነት መንፈስ ነው? አረ እባክህ ፓስተር ሶፊ ራስን ተቆጣጠር። ማይክል ሚዩት አድርገው። ከኃይልሽ ጋር እናውራ። ለምንድን ነው ሚዩት አድርገው የምትለኝ? እንዴት ለምንድን ነው የምታዘኝ? እሺ ሚዩት አታድርገው። ጸጥ በል አንተ እናውራ። አረ ጌታ ኢየሱስ በኋላ መጣ ሚዩት አድርግ። አንተኛው ዝም በል። አንተ ነው የምታወራው። እንዴት ትለናለህ? ዲያቆን ፈለገ አትናቴዎስን ፕሮፋይል ፒክቸር አድርጌያለሁ። እንደውም በቃ አይነሳም። እሱ ነው የሚሆነው፣ ይቀጥላል። በዛ የምትቃጠል ካለህ ምንም ልረዳህ አልችልም። ገና ትበግናለህ፣ ብግን ትላለህ። በቃ የሆነው የሚሆነው። ፊዮና በባለፈው ልደቷ አስታከበር ነበረ። የኒዛ መገኘት በጣም ብዙ ሰዎችን ሲያስቆጣ ነበረ። ፕላስ ፊዮና እንዴት ልደቷ እንደዛ ታከብራለች? እርሷ ፈለገ አትናቴዎስ ጋር መታ ተማረች አይደል እንዴ? መታ ፈለገ አትናቴዎስ ጋር መንፈሳዊ ነገሮችን አወራች አይደል እንዴ? እንዴት እንደዚህ ትጨፈራለች የሚሉ ሰዎች ነበሩ። በሁሉም በየካ ጀማ፣ በነ ቤላ፣ በነ ቤታዮ፣ በነ ኪዱ፣ በነ ሄኔ መርኬ፣ በነ ጃኒ፣ በነ ፊዮና፣ ሌሎችም በጣም ብዙ በሆኑ ወንድም እህቶች ዙሪያ አንዳንድ ሀሳቦች ሲነሱ ነበር እና አንዳንድ ጊዜ ይመስለኛል የምናደርገውን ነገር እኛ ብቻ ፕላን አድርገን እኛ ብቻ አቅደን ለእናንተ ሳናሳውቅ ስለቀረን ይመስለኛል ትንሽ አለመግባባት ተፈጥሯል። ምን አለ መሰላችሁ ክርስቲያኖች፣ የንስሐ ሕይወት ላይ ሰዎች በንስሐ ሕይወት ሲታጠቡ ወይም ደግሞ ልባቸው ተጸጽቶ ለቅድስት ቤተክርስቲያን ሲቀርቡ በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው ማለት ለብዙዎቻችሁ ያው ቪዲዮ ይድረስ አይድረስ እርግጠኛ አይደለሁም። ነገር ግን ሁሉም እነዚህ ስማቸውን የጠራናቸው ወንድሞቻችን ወደኛ ቀረብ ብለው ቃለ እግዚአብሔር ቁጭ ብለው የሚማሩበት ሞመንት ላይ ያደረጓቸውን እያንዳንዱ ነገሮች ብትመለከቱ የሚያስደንቁ ነበረ። ለምሳሌ ቤላ ለተወሰነችም ሰኮንድ ይሁን የንስሐ ዝማሬን ቁጭ ብሎ ከእህት ወንድሞቹ ጋር ሲሰማ ነበረ። እነ ፊዮና እነ ጃኒ ካለቻቸው ሰዓት ላይ ቀንሰው የተወሰነችው ደቂቃ ይሁን ለእግዚአብሔር ቃል ያንን ጊዜ አሳልፈው ሰጥተው እነሱ ጸጥ ብለው ቁጭ ብለው እኛ ስንናገር ለማድመጥ ፈቃደኛ ሆነው የተቀመጡበት ጊዜ አለ። እነ ቤታዮ እነ ኪዱም በጣም ልዩ በሆነ ፍቅር ጊዜያቸውን ሰውተው እኛ ጋር ቀርበው ተገኝተው ሌሎች ሰዎች በጀመሩት ዓለማዊነታቸው ሲጨርሱ እነርሱ ግን ወደኛ ቀርበው ቃለ እግዚአብሔር ለማድመጥ እነ ቤታዮ ካያችሁ ያላትን የተወሰነችውን ጊዜ ነጠላ ለብሳ እግዚአብሔርን ለማመስገን ተጠቅማበታለች። ሄኒ የመርኬ ተወዳጆች መርሳት የሌለብን ነገር ያው እግዚአብሔርን በዝማሬ ያመሰግናሉ ብሎ ለዛች ሰኮንድም ቢሆን ጫቱን ካፉ ተፍቶ ነበረ። ያው እንግዲህ በአፉ ላይ የነበረውን ያንን ነገር
ተፍቶ ውሃ ተግሞጥሙጦ ለእግዚአብሔር ምስጋና ያለውን ክብር አሳይቶ ለዛችም ደቂቃ ቢሆን ሲዘምር ነበረ። የካጀማ ለተወሰነችም ጊዜ ቢሆን ለተወሰነችም ደቂቃ ቢሆን ቀረብ ብለው ቃለ እግዚአብሔርን ሲሰሙ ነበረ። እርግጥ ነው ክርስትና ጊዜያዊ ነገር አይደለም ተወዳጆች። ክርስትና ጊዜያዊ የሆነ ነገር አይደለም። ሰዎች ልክ ያለደለ በነፍስ ድፋምነት ስሜት ሲሰማቸው ያው የሚቀርቡት ወደ ማን ነው? ወደ ክርስቶስ ኢየሱስ ነው። እናም ክርስቶስ ደግሞ ከኃጢአት ሁሉ ያነጻቸዋል። ኦኬ፣ ከኃጢአት ሁሉ ያነጻቸዋል። እና ይሄ ነገር ጊዜያዊ አይደለም። በቃ ይሄ ጸጸት ለዘላለም ከነሱ ጋር ብሎ ሊኖር ይገባል። ምን ይሆኑ ዘንድ? ቅርንጫፍ ይሆኑ ዘንድ ሰዎች ተመልከቱ እንግዲህ የኛ ዲያቆናት እንደዚህ አይነቶቹ ናቸው። ማንም ልደቴ ብሎ እንደፈለገ ለመሆን ፕሮግራም በሚያዘጋጅበት ቦታ ላይ ቁጭ ብሎ ፕሮግራሙን የሚታደም አይደለ? እንደዚህ ነው የምታስቡት? በነገራችን ላይ ፈለገ ደግ አደረገ። እንኳንም የፊዮና ልደት ላይ ተገኘ። እሰይ! እርግጠኛ ሆኜ ነው የምነግራችሁ፣ ፈለገ ፕሮግራሙ እንደዚህ አይነት መሆኑን ቢያቅ፣ ማለትም እንደዚህ የሚጨማለቁበት ዳንስ ብለው የሆነ ጋጠወጥ የሆነ አክቲንግ የሚያሳዩበት እንደሆነ ቢያውቅ ይገኛል ብዬ አላስብም። ፕሮግራሙ ላይ በክብር ተጠራ፣ እሱም በክብር ተገኘ። ከዛ ውጪ ከልጅቷ ጋር ቆሞ አልጨፈረ። አንዳንዱማ ወሬውን ሲያወራ ልክ እሷ ስትጨፍር ብር የበተነባት ነው የሚመስለው። ወሬውን ስትመለከቱ ምንድን ነው ያደረገው? ለፕሮግራሙ ሁላ አቴንሽን አልሰጠም። ስልኩ ሲጎረጉር ነበረ። ምክንያቱም በቃ አንዴ ፕሮግራሙ ላይ ተገኝቷል፣ ምንም ማድረግ አይችልም። የራሱን ሙድ ሲያራምድ ነበረ። በነገራችን ላይ ፈለገ ላይ አፋችሁ የምትከፍቱ ሰዎች ልክ ፈሪሳውያን ክርስቶስ ላይ አፋቸውን እንደከፈቱት አይነት ሰዎች ናቸው። ምክንያቱም ክርስቶስ ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ባለበት ሰዓት ላይ ምንድን ነበር የተባለው? ፈሪሳውያን ደቀ መዛሙርቱን ይሄ መምህራችሁ አይደለም እንዴ? ጌታ አይደለም እንዴ? እንዴት ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ብሎ ምግብ ይበላል ብለው ሲያሙት ነበረ ለሐዋርያቱ። ከዛ ክርስቶስ የልባቸውን አውቆ ምንድን ነው ያለው? እኔ የመጣሁት ለጻድቃን አይደለም፣ እኔ የጠፉትን ለማዳን ነው የመጣሁት፣ ለኃጢአተኞች ነው የመጣሁት፣ መድኃኒት ለመሆን ነው የመጣሁት ነበር ያላቸው። ልክ እንደዛው ፈለገም እነዚህ ልጆች ንቆ ቢተው የሆነ ዲስሪስፔክት ቢያደርጋቸው፣ አረ ወደዛ ሄዱ ደሞ ብዬ የእናንተ ልደት ላይ ልገኝ እንዲህ አይነት ንቀት ቢያሳያቸው ምንም ጥቅም አይኖረውም። ጭራሽ እነዚህ ልጆች ወደ ባሰ ገደል ውስጥ ነው የሚገቡት። ነገር ግን በቃ ቀስ በቀስ እነዚህ ልጆች ይሻሻላሉ፣ ብንጠጋቸው ብንቀርባቸው አንድ ቀን እግዚአብሔር ይለውጣቸዋል በማለት ትንሽ ፊት ብናሳያቸው የመመለስ ዕድላቸው ከፍ ያለ ነውና ፈለገ አትናቴዎስ ይመችህ፣ ጥሩ ነገር ነው ያደረግከው። እርግጠኛ ነኝ እነዚህ ልጆች አሁን ካሉበት ነገር ወጥተው ወደ ቤታቸው ተመልሰው አሁን ከሚያደርጉት ነገር በተቃራኒው ስርዓታቸውን የሚይዙበት ቀን ይመጣል ብዬ ተስፋ አደርጋለሁ። ፈጣሪያችን ቀን ያሳየን። እግዚአብሔርን ሲናገሩ ዝም ብለህ እኔ ብቻ ልል የፈለግኩትኝ ዋናውና ትልቁ ነገር ምንድን ነው? ምንም ነገር ይሁን ምንም እነዛ ሰዎች ልብ ላይ መቅረት የለብህ። መቅረት ካለብህ በፖዚቲቭ ገባ ፖዚቲቭሊ አቤል እኮ እንደዚህ ነው ብሎ አሁን ይኸው ልደተ ቃል እኔ ላይ እንዴ በምን አሚን ፈለገ እኔ ላይ በምን እንደቀረ አየው። በቃ እንደዚህ ሆነን ነው መቅረት ያለብን። አፍቻቸዋለሁ። ቪዲዮ ሰርቼበት ነበር አይደለ? ቀኔ ሁሉ ጽፌበት ምናምን አይተኳላ ያላዩ ተመከኝ ጎበዝ አማርኛ ጸሐፊ ነኝ ባይዘውሽ እና ሰምና ወርቅ አድርጌ በስሙ እንትን አልኩ። ግን አጥፍቼዋለሁ። የለም መቼ ነው ያጠፋሁት? በነጋታው። ለምን ካልከኝ ፈለገ አትናቴዎስን ተጽዕኖ ፈጣሪውን እሱን አይቼ ገባ። ከዛ እነ ኢዮብ እነ አኬ አቤል ተው አቁማል፣ በቃ አይደረግም ተው ለእግዚአብሔር ብለ ኦኬ እሺ ገባ። እና ያ ነገር 3000 ሰው ተሰብስበው እንደዚህ ነው ውርደት። ወንድማችን ጌታውን ኦርቶዶክስ ቤተክርስቲያን ውስጥ በቅዳሴ ሰዓት ብዙ መጽሐፍት ይነበባሉ። ምን አይነት መጽሐፍት? ውዳሴ ማርያም ውዳሴ ማርያም አለ። ውዳሴ ማርያም ቅዳሴ ለእግዚአብሔር ያሳያችሁ። ቅዳሴ ላይ የሚነበበው መጽሐፍ አንድ ብቻ ነው። እሱም ደግሞ የጌታችን የኢየሱስ ክርስቶስ ወንጌል ኦኬ፣ መጽሐፍ ቅዱስ ብቻ ነው የሚነበበው። በአራቱም አቅጣጫ የጌታችን የኢየሱስ ክርስቶስ ቃል የሆነው መጽሐፍ ቅዱስ ይነበባል። ሰራዩ ካህን፣ ንፍቁም ካህን፣ ሊቀ ዲያቆኑም ንፍቁ ዲያቆኑም በአራቱም አቅጣጫ ማለት ነው ወንጌሉ ይሰበካል። ሊቀ ካህኑ ከአራቱ ወንጌላውያን ውስጥ ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ አንዱን ያነባል። ማን? ሊቀ ካህኑ። ንፍቅ ካህኑ ደግሞ የሐዋርያ ስራን ያነባል።
የሐዋርያት ሥራን ጸሎቱ በረከቱ በሁላችን ይደርብን ካለ በኋላ የሐዋርያት ሥራን ያነባል። እሺ ዲያቆናቱስ መልእክታትን ሊቀ ዲያቆኑ የጳውሎስን መልእክታት ያነባል። ንፍቅ ዲያቆኑ ደግሞ የሌሎችን የተጻፉ መልእክታት በአጠቃላይ ያነባል። በቅዳሴያችን ጊዜ የሚነበበው አንድ መጽሐፍ ቅዱስ ብቻ ነው። ውዳሴ ማርያም ተነቦ ያውቅ በየትኛውም ቅዳሴ ላይ እኛ ከተፈጠረንም እንደው ከኛም በፊትም ጊዜ ውዳሴ ማርያም ተነቦ ያውቃል። ጌታውን አንደኛ አትቅጠፍ፣ መቅጠፍ እንደዚህ ያዋርዳል። ይሄውን በጣም ነውር ነው መቅጠፍ። ሁለተኛ እኔ በወንድምነት መመክረ ነገር በማታውቀው ነገር ገብተህ አትፈትፍት። ሰው በማያውቀው ነገር ገብቶ መፈትፈት የለበትም። በማታውቀው ነገር ገብተህ አትፈትፈት። ስንጠይቀው ሰምታችኋል። ስለ ኦርቶዶክስ የምታውቀው ነገር አለ? ምንም የሚያውቀው ነገር የለም። ምንም ሳያውቅ ነው እንግዲህ ምንም እውቀቱ ሳይኖሩ ምንም ነገር ሳይረዳ ነው ኦርቶዶክስ ቤተክርስቲያን መታደስ አለባት የሚለው። ጂሰስ ጌታ። ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው። እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን እንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ፣ ህግ ቦታ ላይ ቀርበው መክሰስ ሲችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያደረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያደረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ፣ በወንጌሉ ቃል ሌሎችን ነፍሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቀ። እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁ። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት፣ አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ፣ ነገ በደም ሰፊ የሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር የማደርገው ታይም ሲኖረኝ ደግሞ ሼር አደርጋለሁ። እና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን